السلام عليكم ورحمة الله وبركاته. ودنا تكبراتشو يا دانا ميديا تكتاتش عندهم سنبتاتشوهل. እንግዲህ ዛሬ ልዩ የነስ መሰናዶ ነው ያዘጋጀነው ከሌላ ጊዜ በተለየ መልኩ ጉዞ ተዘጋጅቷል። አርዱ ሲድቅ በሚል የእውነተኛ ምድር ረሱል አለይሂ ሰላቱ ሰላም ለኛ ለሀበሻ ለሀገራችን ለኢትዮጵያ የሰጡት ስያሜ ነው። በዚህ ስም ደግሞ ኢትዮጵያ ሀገር ያሉ የተለያዩ ትልልቅ መሸይኾች ብዙ አሻራ ያሳረፉባቸው ሀሪሞችን መድረሶቻቸውን እንደዚህ ለመጎብኘት ታስቦ የተጀመረ የጉዞ ፕሮግራም ነው። አርዱ ሲድቅ የመጀመሪያው ጉዞ ወደ ቃጥባሪ ሀሪም እየተላከ ሀሪሞቻችንን እንጎብኝ በሚል ተዘጋጅቷል። እንግዲህ ነገ እና ከነገ ወዲያ የቃጥባሪ ሼህ አመታዊ ትልቅ መውሊድ ይደረጋል። ዛሬ ደግሞ ይሄ የጉዞ ፕሮግራም አለ። እንግዲህ ጠዋት ነው በኒ መስጂድ ነው ያለነው። ከዚህ ልንነሳ ነው። እንዴት አየኸው? ጉዞ በጣም ደስ ይላል። ገና ከጅማሮ በጣም ደስ የሚል ነገር አለው። እንግዲህ እንደምታየው የተነሳ ነው ከራሳቸው ከመሰረቱት የሾቹ መስጂድ ከዛ የተነሳ ነው። ደስ የሚል ነገር ነው ያለው። ሼህ ኢሳ ቃጥባሪ ነው እንግዲህ መሰረቱን የጣሉት መስጂድ ነው። ጉዞም የተደረገው ከሳ ነው። የጉዞ መነሻም የተደረገው ከዚሁ ከበኒ መስጂድ ነው። ያው የሼህ ኢሳ ቃጥባሪ ጉዞ የሚለው እንግዲህ እሳቸው ከዚህ ወደዛ እንዳደረጉት እሳቸው ባደረጉት አይነት መልኩ እኛም ጉዟችንን እናደርጋለን። አሁን እንግዲህ መኪና እየጠበቀን ነው። ብዙ ተጓዦች አሉ። ወደዛ እንሄዳለን። ከዛም በኋላ ደግሞ እዛ የተለያዩ ፕሮግራሞች አሉ፣ የተለያዩ ዚያሮች አሉ፣ ጉብኝቶች አሉ። እነሱን እያንዳንዱ ነገሮችን ወደ እናንተ እናደርሳለን። እንዲሁም ደግሞ መውሊዱ ላይ ያለው የመውሊዱ ድባብ ምን ይመስላል የሚለውን እያንዳንዱ ነገሮችን የምናስቃኛችሁ ይሄዳል። የምትጨምረው ነገር ካለ ሀምዛ? ያው ብዙ ነገር ስላለ አነጋፋው ሰዓት እንግዲህ ወደ ቀጥታ እንግባ ነው። ቀጥታ ወደ ጉዞ ይሉት ውድ የዳና ሚዲያ እና የነሲም ፕሮግራም ተከታታዮች ዛሬ የነሲም ፕሮግራማችንን ከስቱዲዮ ወጣ ብለን አርዱ ሲድቅ ባዘጋጀው የቃጥባሪ ጉዞ ከአዲስ አበባ 158 ኪሎ ሜትር ርቃ በምትገኘው ወልቅጤ ከተማን መዳረሻችንን አድርገን የጉዞ ላይ ምክሮች፣ ታሪካዊ ቦታዎችን እንዲሁም የአሊሞቻችንን ግሳጼዎች እያስደመጥን አብረን እናስጉዛችሁ። أمسيم يلاچو شجر المعرفة يا بقل الدجاچو يا جنة تفي مثل الحواضراتو يا والله ما بقى سينو قلباتو نورنا تسو يا قيو نوراني ሰይድ ባላልኩኝ ያው እኔ እዚህም ቢሆን ደፍሬም ቢሆን እኔ ሊዳን ነው ያስባል። ጁማም ስለሆነ ዛሬ ምንድነው ሊሆን የሚችለው? ሞስት ፕሮባብሊ እዛ ምናልባት ወልቂጤ ከደረስን ሀይር ነው እዛ እንሰግዳለን። እሳቸው ያሰሩት እዛ ያስጀመሩት መስጂድ አለ። ኢትዮጵያን አብዛኛውን ፓርት በተለይ ወደዚህ ወደ ሸዋ ወደ ጎጃም ምናምን ብዙ ሰው ታሪክ አያውቅም እንጂ ወደ ጎጃም ብዙ ሰው ወደዚህ ደጀን የሚባል ሀገር አለ እዛ ጭምር ድረስ ሄደው መስጂድ አሰርተዋል። ያው እንደምታውቁት ኑር መስጂድ እዚህ ፒያሳ ያለውን ኑር መስጂድ እሳቸው ናቸው ያሰሩት። አዲስ አበባ አሁን ለምናየው ለብዙ ነገር ለብዙ መስጂዶች አዲስ አበባ ውስጥ መስጂዶች ይበልጣሉ እና ለነዚህ መስጂዶች መነሻ ትልቁን ነገር ያደረጉት ሼህ ቃጥባሪ ናቸው ረሂመሁላህ። ትንሽ አርፈደናል። የሆነ ሆኖ ግን እንዳልኳችሁ የምንሄደው ወደ ወልቂጤ ነው። በቻልነው አቅም ወልቂጤ ደርሰን ጁማ ለመስገድ ነው የምንሞክረው። በመንገዳችን ያው መስማት ያለብን ነገር ካለ እዚህ ጋር እንትኑ አለ፣ ስፒከሩ አለ፣ ሰክተን በእንትን መስማት እንችላለን። ከሁሉ ግን እውቀት በአሁኑ ሰዓት በጣም እንትን እያደረገ ነው። በተቻለ አቅም ትላልቅ ሰዎች አሉና በተቻለ አቅም እውቀቱን ሼር ብናደርገው መልካም ነው። ከሁሉም ማለት ነው ካደረግነው ኮፍያ ጀምሮ ታሪኩ በጣም ብዙ ነውና እነሱ ብዙ ሼር የሚያደርጉ ነገሮች አሉ። የነሱን ነገሮች ብንሰማ ሀይር ነው ብዬ አስባለሁ። አፍበልኝ። ሰላም አለይኩም ይገኛል ተሳቸው ከራማቸው ብዙ ባድንቃላቸው ዱንያ ወኽራ
አካባቢ ይኸውላችሁ በዚህ በግራ በኩል የምታየው ተራራ ዳለቲ ይባላል። ያው ብዙዎቻችሁ ታውቃላችሁ ስለ እስልምና ስለ ታሪክ ሲወራ ዳለቲ ይሄ ዙሪያው ነው። ይሄ አዲስ አበባን ከቦ ያለው በጣም እንትኖች ናቸው፣ በጣም ተዋጊዎች ናቸው። ሙሉ በሙሉ ሙስሊም ነው በሙሉ 100% ማለት ነው። እና ምኒልክ ወደ እንትን ሲዘምት አዲስ አበባ እንዲጠብቁ እንትን ያደረጋቸው እነሱን ነበር ይባላል። እና እዚህ አካባቢ በጣም የጥንት መቃብር አለ፣ በጣም የጥንት ማለት ነው። ስቲል አሁንም ሰዎች ይጠቀሙታል። ትልቅ መስጂድ አለ እዚህ ዳለቲ ላይ። ከዚህ በኋላ ደግሞ ኦልሞስት ኦል ዘ ዌይ እስከ ጅማ ድረስ የጅማ አባ ጅፋር ታሪክ ነው። ከከተማ ጀምሮ እስከ ከተማ ሳይም ጀምሮ አብዛኛውን ነገር ጅማ አባ ጅፋር እንትን ያደረጉት ነውና በመሃል እናወራለን ኢንሻአላህ። እየነገሩ ነው ሼህ ሙስጠፋ እንዳሉት እሳቸው ይንገሩን ነው ጀበርቲዎች ናቸው ነው ጀበርቲ ነው እዚህ አካባቢ መተው እስማኤል ጀበርቲዎች ናቸው መተው እንትን ያሉት እዚህ ያረፉት ነው። ከጦር በጣም ጎበዝ ጦረኞች ናቸው። ታሪኩ ብዙ ነው፣ ያልተወራው ያልተነገረው ያልተዘከረው ብዙ ነው። تعلم الغائبة يعرف وتعبات وداد قلبه سمعته ستارات قلب من جذبه يا حرم عليك ميزاب المدار فجر قطروا قتا يا صدقوا طبولا فساتوا وطا يا شاوم ليلا يساتوا ما سوا على من دمولا أصلك ما سوا ጉዟችን እንደቀጠለ ነው። በመንገዳችን ስለሚገጥሙን ታሪካዊ ቦታዎች ባስጎብኛችን አጠር ያለ ማብራሪያ እየተነገረን የጉዞውን 2/3 አገባደድን። የጁማ ወቅት ደርሶ ስለነበረ በመንገዳችን ያገኘነውን መስጂድ ዘልቀን የጁምዓ ግሳጼንና ስግደትን ታድመን ጉዟችንን ቀጠልን። لقيتها تعتقوا بتقوى قماد كلهم بمكر بعضهم بجهاد ليلة ونهار عيالي يمدى من ما يدرسبت يساتو كرامة يا أولياء تلاقى يدنني ماما سرعت واقنا لقلب تماما بس شو يقطع اللون يا الله بالما تنزل والديون مقامات تبلو عندهم القراቸው ሁሉንም ጠቅልሎ ጌታ አስረከባቸው። ለጌታው ተጀልይ ያበራባቸው የጌታውን ሾች بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا وحبيبنا وشفيعنا محمد وعلى آله وصحبه أجمعين اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما ينفعنا ولا تجعل ما علمتنا وبالا علينا إن شاء الله እንግዲህ ያው የተነሳነው አላህ Subhanahu Wa Ta'ala ፈቅዶልን ትልቅ ቦታ ለመሄድ ነው።
መቼም እንዲህ አይነት ቦታ የተጠራ ብቻ ነው የሚሄደው። አላህ ሱብሓነሁ ወተዓላ በዒናያው የጠራው እንደዚሁም ደግሞ ያው ትላልቆቹ የጠሩት ሰው ብቻ ነው የሚሄደው። ያሻው ሁሉ መሄድ አይችልም። የፈለገው ሁሉ የነየተው ሁሉ መሄድ አይችልምና አላህ ሱብሓነሁ ወተዓላ እንግዲህ ያው በእነሱ መጠራትም ትልቅ ነገር ነው። ምክንያቱም ማንኛውም በሐያት ያሉትም ይሁኑ ወደ አኺራ የተሻገሩትም ሳዳቶቻችን አካቢሮቻችን ጋር ዚያራ ተነስተን በምንሄድበት ጊዜ እርግጠኛ መሆን ያለብን ሩህ ለሩህ ሲገናኝ ነው። ሩህ ሲጠራ ነው። ምናልባት ሊሰጡን የፈለጉት ሊያጸዱን የፈለጉት ነገር ቢኖር ጉድለታችንን ሊሞሉበት የፈለጉት ነገር ቢኖር እነሱ እንግዲህ የጠሩበትን ምክንያት እነሱ ነው የሚያውቁት። የተጠራ ለበይከ ማለት ነው ትልቁ ነገር። ሲጠራ መርሐባ ብሎ ብቻ መሄድ ነው። እንኳን በሸሪዓ አይደለም በሐበሻ ዓደት እንኳን ትልቅ ሰው ጠርቶት መቅረት ነውር ነው። እንኳን በሸሪዓችን በዓደታችን እንኳን ትልቅ ሰው ጠርቶ አይቀራም። ለዚህ ኢንሻአላህ እንዲህ አይነት ቦታ ደግሞ ስንሄድ ከወዲሁ ጉዟችንን በምንጀምርበት ጊዜ ንያ ማድረግ አለብን። ለምንድን ነው የምንሄደው? ብዙ ሐጃዎች አለን። የዱንያ ሐጃ አለ፣ የአኺራ ሐጃ አለ፣ የሚነገር የማይነገር ሐጃ አለ። ውስጣችን ሐጃዎቻችንን በአጠቃላይ አላህ ሱብሓነሁ ወተዓላ በእነሱ ዚያራ በረካ በነፈሐቶቻቸው አላህ ሱብሓነሁ ወተዓላ እንግዲህ እንዲያሳካልን ነይተን ነው መሄድ ያለብን። ያው መቼም አልዑለማኡ ወረሰቱል አንቢያ ሳዳቶቻችን አካቢሮቻችን የነቢያቶች አለይሂ አፍዶሉ ሰላቱ ወሰላም የእሳቸውም ከእሳቸው በፊትም የነበሩትን የጠቅላላ ነቢያቶች ውርስ ይዘዋል። ምክንያቱም የሁሉም ነቢያቶች ውርስ በነቢያችን አለይሂ ሰላቱ ወሰላም እጅ ገብቷል። የእሳቸው ለሁሉም የተሰጠውን በተናጥል የተሰጣቸውን እጣ ሰብስቦ አላህ ለእሳቸው ሰጥቷቸዋል። የእሳቸው ወራሽ ደግሞ አካቢሮቻችንና ሳዳቶቻችን ስለሆኑ እነሱ ጋር መሄድ ብዙ የምናገኘው ብዙ ከነሱ የምንጠቀመው ነገር አለ። ለዚህ ነው ኢማም አልቡሲሪ ረህመቱላሂ ዐለይሂ ምን ይላሉ? ልክ ሰባተኛ ፈስላቸውን ቡርዳ ላይ ሲጀምሩ ስለ ኢስራእና ሚዕራጅን መጥቀስ ይፈልጉና ቀድመው ግን ፈስሉን የጀመሩት ምን ብለው ነው? ያ ኸይረ መን የመመ አልዓፉነ ሳሐተሁ ሰዕየን ወፈውቀ ሙቱን ልአይኑቂ ሩሱም ያሉ። ይህ ማለት ነቢዩ ሰለላሁ ዐለይሂ ወሰለም ያ ኸይረ መን የመመ አልዓፉነ ሳሐተሁ ለማኝ የሆነ ሐጃ ያለበት ችግርተኛ በአጠቃላይ ደጃፋቸው ላይ የሚሸበርክ ደጃፋቸው ላይ ሄዶ ሐጃውን ከሳቸው የሚወጣ ማለት ነው። ዋናው የነብዩ ሰለላሁ ዐለይሂ ወሰለም ደጃፍ አይደለም የተፈለገው፣ ዋናው እሳቸው ነው የተፈለጉት። ያው ይሄንን እንግዲህ የበላጋ ዑለሞች ሚን ዚክሪ አልመሐሊ ወኢራደት አልሐሊ ይላሉ። ሚን ኢጥላቅ አልመሐሊ ወኢራደት አልሐሊ ዋና የተፈለጉት ነብዩ ናቸው። እና እዛ ደጃፍ ደግሞ ተኪዶ ማንም የሱን ሐጃ ያላገኘ ከሳቸው ጠይቆ ያጣ ማንም የለም። ለዚህ ብዙ ሰው ለብዙ ሐጃ ሊፈለግ ይችላል። ብዙ ሰው ለብዙ ነገር ሊኬድለት ሊነየትለት ይቻላል። ነገር ግን ያ ኸይረ መን የመመ አልዓፉን ሰው ከሚጠይቀው ሰው ከሚከጅለው ሐጃ አለኝ ብሎ ሐጃውን ከሚያቀርብለት ሁሉ በላጩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ናቸው እንግዲህ ሁሉም ሰው ሄዶ ደጃፋቸው ላይ ሐጃውን ጠይቆ ከሳቸው የሚያገኘው። ሰዕየን አሉ እኩሉ በእግር እየተራመደ ነው የሚሄደው አሉ። ካለበት ሀገር ጀምሮ ኪሎሜትር አይገድበው፣ ፀሐይና ብርድ ቢፈራረቅበት ጉዳዩ አይደለ፣ እኩሉ በእግር ይሄዳል አሉ። ሰዕየን ወፈውቀ ሙቱን ልአይኑቂ ሩሱም ያሉ እኩሉ ደግሞ ግመል እየጋለበ ነው የሚሄደው። በጣም ከመጋለቡ የተነሳ ሌት ተቀን ከመጋለቡ የተነሳ ልክ በጣም እርምጃቸው መሬት ላይ ከመብዛት የተነሳ አንድ ሰው በወረቀት ላይ በስክሪፕቶ እንደሚያሰምር መሬት ላይ ኮቴያቸው እያሰመረ አሻራ እያሳረፈ የሚሄድበትን ያህል ደረጃ እንዲህ ተጉዞ እሳቸው ደጃፍ ሄዶ ሐጃውን የሚጠይቅ አለ። ያንን ሁሉ ደግሞ ያው ሳያሳፍሩ ይመልሳሉ። እኛም ታዲያ ይሄው ተመሳሳይ ነው። ለነብያቶች የተሰጠ በሙዕጂዛ የተሰጠ ለወልዮች በከራማ ተሰጥቷቸዋል። ወልዮች ደግሞ በህይወት እያሉም ወደ አኺራ ከተሸጋገሩም በኋላ ወደ ትልቁ ዘላለማዊ ህይወት ከተሸጋገሩም በኋላ ያው ነው። ምንም እኮ ለአላህ ልዩነት የለውም። በህይወት ያለም ማድረግ ከሞተም በኋላ ማድረግ አላህ አንድ ነው። ለዚህ እንግዲህ ወልዮች ለነብያቶች በሙዕጂዛ የተሰጠው ለነሱ በከራማ ተሰጥቷል። የሚያጅበው አንድ ኪታብ አለ ጀምዑል መቃል የሚል። ይሄ ኪታብ በጣም የሚያጅብ ነው። ሁሉም ሰው ቢቀራው ደግሞ በጣም ብዙ ፋይዳ የሚያገኝበት ነው። ጀምዑል መቃል ፊ ኢስባቲል ከራማቲ ሊልአውሊያኢ ፊል ሐያቲ ወበዕደል ኢንቲቃል።
በህይወትም እያሉ ወደ አኺራም ከተሻገሩ በኋላ አላህ የሰጣቸው ብዙ ተአምራቶች ስላለ ያ ሁሉ እንግዲህ ያው በአላህ Subhanahu Wa Ta'ala መሻት ነው፣ በአላህ ፍላጎት ነው። ራሱን ችሎ ማንም ሙስተቂል ሆኖ የሆነ ነገር ማድረግ የሚችል የለም። ግን አላህ Subhanahu Wa Ta'ala ለሁሉ ነገር ሰበብ አድርጓል፣ ለሁሉ ነገር መዳረሻ አድርጓል። እነዚህን የአላህ ትላልቅ ወዳጆችን ወደ አላህ የምንሻገርባቸው ሐጃዎቻችንን የምንጠይቅና የሚፈጸምበት ድልድይ አላህ አድርጓቸዋል። ለዚህ ኢንሻአላህ ወደዛ ስንሄድ ልባችን ላይ ብዙ ነገር ማሰብ ይኖርብናል። እስከዛሬ መሻይኾቻችን ለኛ የከፈሉት ዋጋ እዚህ ደረጃ ያደረሱበት ምን አይነት ትግል ቢታገሉ ነው? ምን ያህል ከአላህ እጣ ቢሰጣቸው ነው? ትልቁ ነገር ከአላህ የተሰጣቸው እጣ ነው። አጀቡም አረቡም የሚወዳቸው የሰማ ያልሰማቸው ሁሉ ሩሑ በእነሱ የሚንጠለጠለው ከአላህ ምን ሻእን ቢኖራቸው ነው። ለዚህ አላህ Subhanahu Wa Ta'ala ደግሞ ሊላሂ ኸልቁን ፊ ሻእኑን ፊ ኸልቂሂ አላህ Subhanahu Wa Ta'ala ሻእን አሉ ፊ ኸልቂሂ በፈጠረው ፍጥረታት ውስጥ ስንቱን ጉድ ያሳያል፣ ስንቱን አጀብ ያሳያልና ለዚህ ይሄ በልባችን ላይ መቅረት ያለበት ነው። ሊላሂ ሻእኑን ፊ ኸልቂሂ ጉዳዩ እዛ ስለሆነ ኢንሻአላህ እንግዲህ የምንሄድበት ሐበሻን ካኮሩ የሐበሻን ባንዲራ ካውለበለቡ ለዓረቡም ለዓጀሙም ፀሐይ በወጣችበትና በጠለቀችበት ቀድር እንግዲህ ሐበሻን ያስተዋወቁ ትልቅ ሰው ጋር ነው የምንሄደው። ተራ ሰው ጋር አይደለም የምንሄደው፣ ማንኛውም ሰው ጋር አይደለም። ሰው ዛሬ ተራ ሰው ጋር እንኳን ቢሄድ ራሱን የቻለ ክብር አለው። ተራ ሰው ጋር ሲሄድ አስቦ የሚሄደው ነገር አለ። እኛ ደግሞ ትልቅ ሰው ጋር ደግሞ ስንሄድ ራሱን የቻለ አዳቦች አለው። አዳቦቻችንን ጠብቀን ስርዓታችንን ጠብቀን ግን የሆነ ነገር መነየት አለብን። ሁላችን በንያችን ላይ መያዝ ያለብን እሳቤ አለ። እዚህ ይሄን ሁሉ ኪሎ ሜትር አቋርጠን ስንሄድ ታላቁን ሰው እንግዲህ ነብዩን አለይሂ ሰላቱ ወሰላም የወደደ ሁሉ ትልቅ ነው። የእሳቸውን መስመር ያስቀጠለ ሁሉ ትልቅ ነው። እኛ መሻይኾቻችንን የምናየው እነሱን በምናየው ክብር ነው። ባይሆን የነብይነትን ሰንሰለት ያስቀጠሉ ያንን በነብዩ ሰለላሁ ዐለይሂ ወሰለም የመጣውን ነፈሐት የእሳቸውን ተአምራቶች ቁርአን እንግዲህ ትልቁ ተአምር ነው። ሐዲታቸው ትልቁ ተአምር ነው። ይሄን አስቀጥለው እዚህ ያደረሱልን ይሄንን ሁሉ ሰንሰለት ለዛሬ ያበቁት እነዚሁ መሻይኾች ናቸው። እንግዲህ አላህ ወዳጅ መሆናቸው አልዊላየቱል ዓማ ለሁሉ ሙስሊም ነው ያለው። ላኢላሃ ኢላላህ ያለ ሁሉ አልዊላየቱል ዓማ ለሱ የተረጋገጠ ነው። ነገር ግን እነዚህ ትላልቅ ሰዎች አልዊላየቱል ኻሳ ለየት ያለ አላህ Subhanahu Wa Ta'ala የሰጣቸው መቃም አላቸው፣ ቦታ አላቸውና እነሱን መውደድ ራሱ እኮ መሐባቸው ዒባዳ ነው፣ ሰዓዳ ነው። እንኳን እነሱን ባሉበት ሄዶ መዘየር ከነሱ የአላህን ስጦታ መፈለግ ይቅርና መሐበቱሁም ሰዓዳ ወነዝረቱሁም ዒባዳ ሁም ለና ፊል ኸይሪ ቃዳ አሉ። እነሱ እንግዲህ በኸይር የመሩን ስለሆኑ እነሱን በልባችን እየወደድን እንደዚሁም ደግሞ እነሱ ለጀመሩት መስመር ለማስቀጠል ንያ ማድረግ የነሱን መስመር የምናስቀጥልበትን ትግላችንን መታጠቅ። አሁን እዛ ሄደን ትልቁ ስንመጣ የምንይዘው ነገር ምንድነው? የሩህ ቀለብ ነው። ትልቁ ነገር ዝግጁነት ነው። የነሱን መስመር እንግዲህ ወልቂጤን አልፎ እዛ ድረስ ደርሶ ምን ያህል ነው ከዛ መንደር ውስጥ ዓለምን ያበራው መብራት የሌለበት አየሩ ምቹ የማይሆንበት በሰዓቱ እንኳን ዛሬ አይደለም በሰዓቱ ምን ያህል መሸቃ አሳልፈው ምን ያህል መከራ አሳልፈው ነው ዓለሙን ለዚህ ያበቁት። ይሄንን ሁሉ የሐበሻን ፈኽር ሆነው ለዚህ ደረጃ የተገኙት ይሄንን ሁሉ እንግዲህ ያው ማሰብ ያስፈልጋል። ሌላኛው ደግሞ ኢንሻአላህ ትልቁ ነይተን ምን ሄደው የመሻይኾቻችንን ታሪክ ህያው ለማድረግ ነው። ትልቁ ነገር እሱ ነው። ዒልምም የቀራም ቢሆን ዓሊሙም ቢሆን ዳዒውም ቢሆን ተራ ኻዳሚውም ሐታ ጃሂሉም ቢሆን በዚህ በተሰውፉ መስመር ላይ ያለነው የእያንዳንዳችን ኃላፊነትና ሊሆን የሚገባው የመሻይኾቻችንን መንገድ ለቀጣይ ትውልድ ማስረከብ ነው። እኛ መሻይኾቻችን እስከዛሬ ለፉ፣ ደከሙ፣ ታገሉ፣ ለኛ መስመሩን አስቀጠሉ። አንድም ሽርፍራፊ ሳይኖረው አንድም ነገር መስመር የሳተ ነገር በውስጡ ሳይገባ ኹራፋቶች ሳይገቡ የተሰውፉን መስመር ቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም በሰይዱና ጅብሪል አማካኝነት በሰይዱና አልይ በኩል በነ ዘይኑል ዓቢዲን በኩል እነ ማዕሩፍ አልከርኺ በያዙት መስመር እነ አቡል ቃሲም አልጁነይድ በያዙት መስመር እነ ኢማሙል ገዛሊ እየወረደ በሐበሻ ደረጃ የመሻይኾቻችን ይሄ ሁሉ ሰንሰለት ሲወርድ ሲዋረድ ትግል ነው፣ ህይወት ነው የተገበረበትና ያንን ለኛ አስረክበዋል። እኛስ ምን ይዘናል? ለመሻይኾቻችን ምንድነው የምንውለው ውለታ? መሻይኾች እኮ በእኛ ላይ ትልቅ ውለታ አላቸው። እኛ ደግሞ ለትውልዱ ምን ልናስተላልፍ ነው? ለትውልዱ ምን ልናበረክት ነው የሚለው በጣም ልናስብበት ይገባል። አሁን እንግዲህ ያው እንዳሰብነው ያው የዛሬ ጉዟችን በአላህ Subhanahu Wa Ta'ala ፍቃድ ሆኖ ጉብኝት ሲባል እያንዳንዳችን ከዚህ ሰዓት ጀምሮ ልባችን ላይ ማስቀመጥ ያለብን ምንድነው እዛ ቦታ ላይ የተቀመጠው አሻራ
ግርግዳውን ብቻ መጎብኘት አይደለም፣ ቤቶቹን ብቻ መጎብኘት አይደለም፣ ضريحዎቹን ብቻ ካሉ መጎብኘት አይደለም። ያዛ ቦታ ላይ ያረፈው ጀሰድ እዛ ቦታ ላይ ያኒ ያረፈው ضريح ምን ሰርቶ ነው እዛ ቦታ ላይ ያረፈው? እንግዲህ ታላቁ ሼህ የቃጥባሬ ሼህ እዛ ቦታ ላይ ቢገኙ እዛ ቦታ ላይ ቢሆኑ ለዓለም ምን አበርክቶ አስተዋጽኦ አበርክተው ምን አበርክቶ ለዓለሙ አሳልፈው ነው እዛ ቦታ ላይ ዛሬ አላህ እነሱን ማረፊያ ያደረገላቸው። ይሄን ሁሉ እንግዲህ ማሰብ ያስፈልጋል። የእነሱን ታሪክ ወደ ኋላ ልንመለስ ይገባል። መሻይኾቻችን ምናፍርባቸው አይደሉም። በሐያት እያሉም ጉድ አሳይተዋል። ከሄዱም በኋላ ጉድ እያሳዩ ነው። እስከ ዛሬም ድረስ ጉድ እያሳዩ ነው። የሐበሻ መሻይኽ ያው እንግዲህ ፊታችን ትላልቅ ዑለሞች አሉ፣ እነ ሼህ አህመድ ሸሪፍም አሉ፣ ሌሎችም አሉ። ቢነግሩን ጉድ የሚያስብልጣት የሚያስቆረጥም ብዙ ታሪኮች አላቸው። የሐበሻ መሻይኽ በህይወት እያሉ ብቻ ጉድ ሰርተው ቢሄዱ የሚያጅብ አይደለም። ከሄዱም በኋላ አመታትም አልፈው ጉዳቸው አያልቅም፣ ቢወራም አያልቅም፣ ታይቶም አያልቅም። ስለዚህ ትላልቅ መሻይኾቻችን አሉ ወደ አኺራም ተሻግረው እስከ ዛሬ ድረስ ተሰሩፋቶቻቸው ያልተቋረጠ አኺራ እኮ ሄደው ወደ አኺራ ተሻግረው መስጂዶቻቸውን በሐያት እያሉ እንደሚጠብቁ ጥበቃውን ያስቀጠሉ አሉ። ለማንም ያልፈቀዱ መስጊዴን እኔ እጠብቃለሁ የሚሉ ስንት መሻይኽ አሉ። እኛ ራሱ በዚህ በወጣትነት እድሜያችን የደረስን የምናውቃቸው ብዙ መሻይኾች አሉ። ለዚህ የሐበሻ መሻይኽ ጉዳቸው ስለማያልቅ ትልቅ እድለኝነት ነው። አልሐምዱሊላህ ያለንን ሐጃ ሁሉ ትተን የነሱን ዚያራ ቀስደን መሄድ ይሄ ራሱ ወደ አላህ ረህመት የምንቃረብበት ትልቁ መስመር ነው። ወደ አላህ ረህመት የምንዳረስበት ትልቁ መንገድ ነው። እነሱን ዘይሮ መሄድ ራሱ ይሄ ከአላህ ሰዓዳ እንዲታደልለት እንግዲህ የሚከጀልለት ሰው ነው። እንግዲህ እኛንም ዚያራ ወደ እነሱ የምንሄድበትን ዚያራ አላህ የሰዓዳ ያድርግልን። أرض ششتنا القيت يلقسو تقاراتن بستو قلب يلا بوسو تنكم ما يقنيو بنان تششسو مرادو يقنيا لكي تراجوسو بعدنا زمر مسير مهيكون يتطارو قيتا ولو مابات قيتا سماتو ولا خلقو المابرات بنانت يشاشالو تلو ماباتو بنانت لخلقو فايدا عبو تحيونو بكدتالكم بزنا وصفاتو حقائق فندو تربى يمرداتو مقامات ورقال مناقباتو بسياسة ترو تعاونا سيكو بسياسة ترو تعاونا سيكو እንግዲህ የተከበራችሁ ተመልካቾቻችን ወልቂጤ ደርሰናል። ወደ ቃጥባሬ ጉዞ እያደረግን ያለ ነው። መሀል ላይ እዚህ እረፍት አድርገናል። እዚህ ጋር የምትመለከቱት የቃጥባሬ ሼህ ያርፉበት የነበሩ ክፍል ነው። ከአካባቢው ሰዎች እንደተነገሩን ከሆነ ከዚህ ጋር ተያይዞ ቃጥባሬ አቡጀብል ያሰሩት ደግሞ እዚሁ ከተማ ላይ ትልቅዬ መስጊድ እንዳለ ይነገራል። ራሳቸው ያስገነቡት መስጊድ ትልቅ መስጊድ እንዳለ ይነገራል። ያው እንግዲህ ጉዟችን ይቀጥላል። 10 ኪሎ ሜትሮች ብቻ ይቀሩናል። ቀጣይ 10 ኪሎ ሜትሮችን ተጉዘን ወደ ዋናው ሀሪማ የምንሸጋገር ቃጥባሬው ጀንበር አጅብ ነው ስራቸው ቢቀዱት ያልቅም ብዙ ነው ወስፋቸው حقائق فندو تربى يمرداتو مقاماتو وقناقباتو في تيساترو تعاونا سيكون حضراتو يهدالو يا درس صافا في تيساترو تعدرقو تيفا
فإذا زلقت لا يقفى يلقى حضرة يا تسفى يسطوط عون قدونا سيكون كراماته تايب يلقى وصرفة مريداته سيكمونه بالنظافة جماعة سيحضروا له صفا صفا دينو يزينوا تعمسا يا جوفا عنده كراماته بزينة طريقك يا بر الكامل يا بابوت شراب زلال زلال يا بر المعرفة كمل كمل يا والله سجاقي جوال الجوال أبو الولاية بر الكل مساتو حضرة لا سنتنا دقابت يلا بوقاتو حضرة والواتت من خمر المعرفة سنتنا تتوت بحالك عوسمي بذو بحالك تامو حباتو استيلان اساسا وقطر ونورا شمو يلاكاتو سميع البصير كون البزر قوتر من اسرار مريد من ازواج تقوى الله باهر فساتو يزنب المطار الغيبيون عليك بسات الله أربعة والأمة شيفا بسات ويشش عنده مال تكافى أباب يقلبوا في ميدان الصفا يسقطوا بحر يلا سلسلة عساك حضروا مدن قلب منوروا يا هذا الشقاء لقوم يعشروا يا بابوش كلهم مدن يا زمروا سمعتوا سترى قلب يعشروا بحر المعرفة ስራቸው ያቀናል ቀልብና አበያ በቀልብ ያዘንባሉ መጠረ الهداية أحباب يقتلوا من خمر العناية سنتون علبسوا في العساوية جنة الأحباب سرعة قطروا قيتها يا أحباب الجنات بمدى سامنا سنت النورات خمر المعنوية سنتنا تطوت يساعدوا مريد كلهم بالها يا ما تلون يساعدوا سطوتها يلهم مسيا تساتو يقدر الملدنيا مقامات رقال هلم بكليا ጌታቸው ሹማቸው ሹማቸው ቁጥብያ አሳደጋቸው
قطري قلت مراجد يا صاحب العطايا منبع المدد برمجتكم بالغرف لا ينفد نور جمالكم بالحسب لا يحج منكم قد فاضى كراماتكم لا تصعد بر كرمكم يفيض أبدا اشتاقت إليكم أروع الصعادة إن بجست منكم شراب النوادة مرد الأحباب الجمال ونوراني فرج حضرة الله ذي القدر الأرفع بقى على الكل بالتقوى الورع صاحب الترقي طويل الباع الورع الزاهي صاحب الجهاد أفاض في الكون بر الحقائق طاب شرابه لأهل التصديق سرى أسراره لأرباب الذوق مجول الأحباب صاحب التصريف الرباني قطاري وجنبر يا بحر الكرامة يا معرفة وبحر يا علم الكتامة تقر لا يا سيد تكفر سلامة يا مخلوق الخلق تشهد اسمع يا يجون بهون يدن عباس تقي قبار يا بابا مدد ولي الاخيار صندوق العلوم بالكشف الاطرار وطهر مستسلم وقدر معرفه وقدر جنة امان قزيق ابو الرجل يدن العباس تقي قبار يا بابو المدد ولي الاخر اخيار صندوق العلوم بالكشف الظاهر تساعدوا يقعد كلامه وبخير مقام الإنفاق دولة الجاهل قالوا تيالكم يا مناقباتشو በጣም አስብተው ነው ጌታ ሰጣቸው ጌታትን ተድልቡን ከነበረባቸው ከሰው ወጀሆን ይፈሳል ባህራቸው ባህረ ሰኻዋ ዱላቸው አይሶሉ قطواري وقيت حبيب الرحمن ساداتو عباس يا اصحاب السادة يا مولاي عباس يا فضل الدين يا نعم محمد يا سراج الدين بيت الشريعة ነው ቦታ ይሁን እንጂ ቀድሞ ነው የመጡት። እንግዲህ ከዳና ያንን መጨረሻ ሲወጡ ወደ 1900 ምናምን ነው 21 ወይም 20 ምናምን ዓመታቸው ላይ ነው ያንን ሁሉ ቀርተው ያንን ደርሰው መጥተው ሁሉ ሰው ግን ሳይት ወዳራት ማለት 5 ዓመት አካባቢ ነበር። ቤት የሚያደርጉ ሰቸው ይሄ እና በዛን ሰዓት ከመጡ በኋላ የመጀመሪያም ብሏቸው በኋላ ጀመረ ተሰሩ ማለት ነው። መስጊዱ ሌለን እናለን መስጊዱን ከተሰራ በኋላ ሻዕባን ሻዕባን 15 ላይ ነው እሱ ሻዕባን ሞሊድ ሁሉ ወጥቶ እንግዲህ ተምሽቶ የቀጠለው
ሌላው ዝርዝር በጣም ሰፊ ስለሆነ ነው ጥቅል ነገር ካልነገርኳችሁ ዞር ስለማልመጣ ነው። እና አሁን ይሄ ማዕከል አንዱ ይሄ መኖሪያ ቤታቸው ነው። አሁን ወደ እንትን ነው ልወስዳችሁ ነው ወደ 1900 ምናምን ወይም ጣሊያን ሰፈር የሚል አዲስ አበባ ጣሊያን ሰፈር ቤቶች አይታችኋል። ዘመናዊ የሚባሉት እዛ ግራውንድ ፕላስ ምናምን ኖሯቸው ነው አይደል? ይሄንን በዛ ዘመን እዚህ ገጠር ውስጥ መጥቶ ማግኘት በጣም ከባድ ነው እና ግራውንድ ፕላስ ነው መኖሪያ ቤታቸው ነው፣ ጽሕፈት ቤታቸው ነው፣ ማዕከላቸው ነው እና ያ ሁሉ አመታት ነው እንግዲህ ለእንትን ተብሎ ነው ያልተነካው። ቅርስም ስለሆነ በቅርስ መልክ ነው የሚታደሰው። እንግዲህ እሳቸውን ለክብር ፍለጋ አይደለም፣ ግን ምንድነው ፕሪንሲፕላቸው አለባበሳቸው ነው ማየታችሁ ከሆነ ፎቶ ላይ በዛን ዘመን የማይለበስ ነበር የሚለብሱት። ስክሪፕታቸው ሙሉ አይተንከምና አለው ወይ ፎቶአቸው በዛን ዘመን የነበሩ ባላባቶች በነጠላ ጫማ ሲሄዱ ከአውሮፓ የመጣ ጫማ ነበር የሚያደርጉትና መግለጥ አለብን እነዚህ ማውቁት በነበሩት እንትኖች ለኩራት ሳይሆን እነሱን ማግለጥ አለብን። ልጆቻችሁ ከልጆቻችሁ አይነሱ፣ ባለቤቶቻችሁ ከባለቤቶቻችን አይነሱ። በምንም አይነት ከነሱ ማነስ የለብንም። እኛ የሃይማኖት መሪዎች እስከሆነ ድረስ ደግሞ የላቀ ቦታ ላይ ሆነን ማድረግ አለብን የሚል ነው። ይሄ ሀረም 100 ካሬ ሜትር 10 ሄክታር ማለት በጣም ትልቅ ነው። ሌሎች ሀረሞችም አሉ፣ ግን ይሄ ራሱ ማዕኔ ራሱ የሚባል ታች አለ። ወደ ዋቤን እዛ አካባቢ ያሉ አሉ። እዛም ወደ 11 ሄክታር ያክል የደን ጥብቅ ደኖች ሁሉ አሉ። እንግዲህ ያንን ሁሉ ይዘው ማቸው ማለት ሰፊ የትግል እንቅስቃሴ ናቸው። ቦታ ብለው የጀመሩት ቤቱ ይህንን ይመስላል። በብዙ ወገን እናያለን። መስጊዱን እያየን የሚሄድና ላይ ደርሰን በግል ደግሞ በኋላ ዳሪ ሆነ መጫወቻ ላይ ወንዝ ይላልን። ከዛ ደግሞ ጋስኬን በተቀመጣችበት አገኛችኋለሁ ብላ እንደዛ ስላቀረባባሉ ጠይቁትን ጥያቄ አንድ ላይ በኋላ ትንሽ ስለመሸ እንዳይመሽብን Bismillah. ይሄ እንግዲህ ያው ክፉ መስጊድ ነው። መጀመሪያ የተሰራ ነው። አሁንም ወደ ኋላ ያንን ሁሉ ዘመን ልውሰዳችሁና የቆርቆሮ ቤት በሌለበት ዘመን ነው የተሰራው ማለት ነው። የለም ቆርቆሮ በዛ ዘመን አዲስ አበባ አሁን እኛ በሚናወራበት መስጊድ በቀደምም ስናወራ 20 ምናምን ዓመቷ ላይ ያለ ሳር ቤት ምናምን ሁሉ በነበረበት ሰዓት ነው። መጀመሪያ የፈረሰው ሜኑ መስጊድ አይታችሁ ከሆነ ግራውንድ ፕላስ ዋን ነገር ነበር። እንደዛ ይወዳሉና እነዚህ ቆርቆሮች በምን መጣ ብላችሁ ልታስቡ፣ ይሄ በርሜል ነው የሚያክለው 100 ምናምን ዓመት አልፎታል። አልተነቃም፣ አልተቀየረም። እያንዳንዱ አንድ ሰው ሁለት ቆርቆሮ ከአዲስ አበባ በእግር እንዲያመጣ በውድድር እንዲያመጣ ተደርጎ ነው የተሰራው። ሁለት ቆርቆሮ አምጥቶ ተሸክሞ ከዛ በእግር ነው የመጣው 170 ምናምን ኪሎ ሜትር ያንን እንደዛ አድርገው ነው የሰሩት እና ያው መስጊድ ነው ማየት ነው እንግዲህ ስፋቱንም በዛን ጊዜ የነበረውን ሚንበሮችን ሁሉ ማየት ትችላላችሁ። ያው በነበረው
የሚመረጡ ሸኾች የቆሙበት ነው። የጥንት ነው። ሌላ ዘመናዊ መስራት አላቃተንም፣ ግን እሳቸው ግልጽ ነው በምንፈው ይሄን እንጨት ለእንትን ቆም የቀረው ድሮ መስጊዱ ሲሰራ ይሄን መስጊድ ሲሰራ ከምሁር ገዳም ነው እንጨቱ የመጣው። ጽድ ነው። ቆይ ጋሽማ ከምሁር ገዳም ነው የመጣው። አባ ጥጋቤ ነበር የሚባለው ቄሱ ማለት ነው። እዛ ጋር ከሺዎች ጋር ይገናኙ ነበር። በስምምነት ከገዳም እንጨት ቆርጦ አምጥቶ መስጊድ መስራት መቻል ይቻላል። ያኔ ይታሰባል። አስቡ እንግዲህ እነሱ ግንኙነታቸውን ራሳቸው ያውቁ። ለማንኛውም ያን ሲፈቅዱላቸው ግን አሁን ቅድም ራቲባው ላይ እና ያለው ራቲባውን አይታችሁ ከሆነ እንደቀው እንጨት አለ አይደል የተቃጠለው እሱ ይሄ በቅርብ የተሰራ ነው። አሁን ጀበል እያሉ የተሰራ ያኛው የቆየ ነው። የሸኾቹ ደግሞ ቀድሞ የመጣው አሁን ቅድም እንዳልነው ከዛ ተቆርጦ መጥቶ ነው እንጨት እና አባ ጥጋቤ ሲፈቅዱ ሰዎች ቄሶቹ ተቃወሟቸው። እንዴት ትሰጣለህ ምናምን ግድ የለም ከዚህ ከቤተ ክርስቲያን ተቆርጦ እንትን የተሰራበት ከሆነ ሰውየው ህይወቱን ስለሚያጣ ለዛ ብዬ ነው የሰጠሁት አሉ። አውቀው ነው ነገሩ እንደማይሆን ይታወቃል። በዛ አይነት መጥቶ ነው። ይሄ ግድግዳው ነበረ መጀመሪያ የተሰራ ሊሰራ ያሰበው መስጊድ እና እንዲሁ የሃይማኖት ግንኙነቱንም ለማስተማር ከሌላ ሃይማኖትም ጋር የነበረውን ግንኙነት ለማስተማር ይቀመጥ ያሳያል ብለን የተውነው የድሮ ግድግዳው ነው መጀመሪያ ግድግዳ ነው እና እንደዛ አይነት ግንኙነት ተደርጎ የተሰራ እኛው ራቲባ ማለት ያው እንግዲህ አጅ አህመድ ይነግሩናል። በአረብኛው እናንተ ተርጉማላችሁ። የስብሰባ አዳራሽ ለበለዋጭ የዱዓ የምናደርግበት ይሄ መስጊድ ነው የሚሰገድበት ነው። እዚህ ግን ዱዓ ነው የሚደረገው። ደግሞ አሰራሩን እያያችሁ በጣም ተሳቱንም የሳሪንም ሁኔታ ተፍትሩን እያያችሁ ሄዱንን መንገድ ለጌታቸው ታጥቀው በተቋ ገመድ እኩሉም በምክር ባቦም በጂሃድ ሌይለ ወነሃር ታውለው ለመኛድ አያሌ የምዳም ማንም አይደርስበት የእሳቸው ከራማ የአውልዮች አለቃ የድንን ኢማማ ስራቸው ያቀናል የቀልብን ጠማማ በእሳቸው የገባ የለውም የአላህ ባለሟል ተብዱል ወልዩን መቃማት ተብሎ አንዱም አልቀራቸው ሁሉንም ጠቅልሎ ጌታ አስረከባቸው። ለጌታው ተጀል እያበራባቸው ይወገወግ ደቃይቃው የጌታውን ሾች አላህ አርጓቸው አላክረም አልቁራማ የመልካቸው ማማር ጥበብ ማያሳማ ከሳቸው ይፈልቃል አስራርና ሕክማ ስራቸው ያቀናል ያገል ተማማ ሸቃዋን ጠረጉት ተቀልብ
እንደምታውቁት የኛ ሐረማችን የወንድና የሴት ሐረም ነው። አንድ መቀላቀል አይቻልም። ያው እዛ ጋር አይታችሁ ከሆነ በቃርጣው በኩል ወደዛ የሴቶች ሐረም ሰላም ይሄ ወንድ በዛ በኩል ነው የሚገባው። መደባለቅ አይቻልም እና ጥብቅ ነው። እዚያው የሸሪዓ ቤት ስለሆነ ሸሪዓ በጣም የሚጠብቅበት ቤት ስለሆነ መደባለቅ አይቻልም እና ሐረሙ የወንድና የሴት አለ። ይሄ ሾሆች ይተክሉት ዛፍን እንግዲህ ሲተክሉ ተፈጥሯዊ ላይ ሁሉም አንድ አይነት ነገር ነው ያለው። ዛፍን የቆረጠ ጣትን የቆረጠ ነው። ህብረተሰቡን እንግዲህ ካለው ውዴታና አክብሮት የተነሳ ከቶቹን ስለሚያከብር እሳቸውን ጣት አልቆርጥም ብሎ ጠብቆ ለዚህ ሁሉ ዘመን ያቆየው ማለት ነው። እንሄዳለን ደግሞ አሁን ቀጥሎ ደግሞ አቡጀበል የተከሉትን ስናይ እሳቸው ደግሞ ምን እንዳሉ እንሰማለን። خلق المبرات بنانت يششال المبات بنانت لخلق فائدة أبو تحيون وصفاتهم حقائق فندو تربية مريداتهم مقاماتهم رقال مناقباتهم في ستروا تعهون عسيون في ستروا تعهون عسيون جنبر عجب لو صراتهم بقدو تالكم بزنا وصفاتهم حقائق فندو تربية مريداتهم مقاماتهم وقناقباتهم في تستروا تعون عسيون توهدال يا درس صافا فيت يستروا تدرقوا تيفا فإذا تزل قتلا يقفا يلقاتوا حضرا يا درس صافا يسطوا تعاون قادون سيون تايب يلقاو صرفا مريداتو سيكم هونو بنو بابا جماعة ሲሐደር ሆኖ صفان صفا ተፈጥሮዎች ላይ እንዲሰራ አድርገው ችግኝ ማብራሪያ አድርገው ከዚህ ነበር ችግኞቹን በሙሉ የምናሰራጨው። ቀቤናም ወረዳ ውስጥ አመሽጌም መስቃንም ሌላም ቦታ ፕሮጀክት አዲስ አበባ አድርሰናል። አዲስ አበባ አድርሰናል በኋላ ነው እሱና አዲስ አበባም ኦሮሚያም ደቡብ እስከ ኮንሶ ድረስ ሄዶ የሚሰራ ድርጅት ነው የነበረው። አሰፉት ማለት ነው በዘመኑ በሚያስፈልገው ሁኔታ እና ከዛ በኋላ የተተከለ ነው የሚሄደው። ስለዚህ በዚህ አዲስ ሁኔታ ግን ጣቢያም ነበረ እዚህ በጣም ትልቅ ግን ጣቢያ ነው የነበረው። እኔ እዛ ሰራ ነበር። አሁን የሳውዲ ሎሎች ምናምን ሁሉ አግኝተዋቸው መስጊድ ሲጠይቁ አንተ ከየት ነህ አካባቢውን ሲነግሯቸው እኛ ማፍረስና ማጥፋት የምንፈልገው ሁለቱንም ቃጥባሬና አብዮት የሚባለው ከዛ ማጥፋት የምንፈልገው መስጊድ ነው እንደ አንተ አባል የሆንኮኛ ሰው ትመስል ነበር ማለት ነው። እኔ እናንተ አባል አይደለሁም ብለው ነው መስጊድ ለመውሰድ ብለን ሄደን መስጊድ እርዳታ ስንጠይቅ ምንድነው የሚሉት መጥተው የመጀመሪያው የአባትን እንደሪህ አፍርስ የራሳችንን እንትን አቂዳን እናደርጋለን ማምኛ እንደዚህ እናደርጋላችኋለን አይደለም የሚሉት። ስለዚህ እርዳታ እየወሰድን ነፃ የሆነ የራሳችንን ትምህርት መስጠት አንችልም።
ሁሉ ጊዜ እርዳታ ከተጽዕኖ ጋር ነው የሚመጣው። ስለዚህ ከዚህ አይነት ተጽዕኖ ለመውጣት ሀድራዎች ማድረግ ያለባቸው ራሳቸውን መቻል አለባቸው። الله أرضاته والأمة سيفا بساته ويششان جمال تكافا أباب يسقلبوا في ميدان الصفا يسقوتاቸው سلطنا صادقوا ይሄ የአሳ ማርቢያ ኩሬን ገንዳን ያው እንደዚህ ይሰራል። ሌላ ሀገር የተለመደ ነው። አምጥተን አሁን አሳዎች አሉ ልጆቹ ያሉ መብላት ይችላሉ። ታስፈልገ ማድረግ ይቻላል። ህብረተሰቡንም ማስተማሪያ ማድረግ ይቻላል። ስራቸው ያቀናል ለቀልብና በቀልብ ያዘንባሉ መቀራል እንግዲህ እዛ ጋር ቡናውን ዳበን ህክማ ነው አይሁት እነዚህ እርግቦች ናቸው። ያው ሌላም ቦታ አለ። አንድ ማድረግ የታሰበው እንግዲህ የባታ ጉዳይ ብቻ አይደለም። የአዋፍ መጠጊያ ማዕከልም እንዲሆን እየተሰራ ነው። አሁን እንደዚህ አይነት ዛፎች ባሉበት ቦታ ነው አይደል አዋፍ መጥተው የሚጠጉት። ይሄ ደግሞ ተያይዞ ወደ ዋቤ ይሄዳል። ዋቤ ደግሞ ወደ ግቤ ድረስ ነው የሚሄደው። ግቤ ተፋሰስ ድረስ ነው የሚመጣው። እነዛኔ መጥተውች አሉ። ከዛ እንደዛ የማድረግ ማዕከል ሁሉ አለ። ማዕከሉ እንደዛ ነው። ይሄ አሳደጋቸው القطري أقول مماجد يا صاحب العطايا منبع المادد برمجتكم بالغرف لا ينفد نور جمالكم بالحسب لا يحاج منكم قرفاضا كراماتكم لا تسعد بارو كرمكم يفيض أبدا اشتاقت إليكم أروع السعادة إن بجسد منكم شراب المواد مربي الأحباب الجمالي والنوراني القدر الأرفع فقع على الكل بالتقوى الورع صاحب الترقي طويل الباع الورع الزاهي كشيخ الرفاع صاحب الجهاد ድሮ ውጪ ነበር ሌላ ድሮማ አሁን ድሮ ያስቆፈሩት ህብረተሰቡ ነበር የሚጠቀሙበት። አሁን ተበላሽቶባቸው ቆሟል፣ ይታደሳል። ይሄ ለራሳችን ለሐዝራው ብለን እንደገና አሁን መሰል በዘማን ጊዜ የተቆፈረ ነው። እንግዲህ ድሮ ሲነግሩን ከብቶች ሲጠጡት አልቅት ምን የሚባላል አይደለ? ከብቶች ሁሉ ያወጣሉ ውሃው። እንግዲህ ሚነራል ምናምኑ ከፍተኛ ነው ማለት ነው። በጣም ጥሩ ውሃ ነው። አሁን እዚህ ሀገር ስንመጣ ሃይላንድ ይዛችሁ አትምጡ። ሃይላንድ እቃውን ብቻ ለመጠጫ ይዛችሁ ነው እንጂ እዚህ ውሃው ራሱ ይሄኛው የሚሸጥ ነው ብለን እስከ ወልቂጤም ማከፋፈል ተጀምሮ ባሉ እየተመጣ እየተወሰደ እና ጥልቅ ውሃ አለን። ሀድራው ራሱ ይችላል ማለት ነው። ለመስኖም መጠቀም ይቻላል። አንዳንዴ መብራት ነበር የሚያስቸግረን። አሁን አልሐምዱሊላህ መብራት ገብቷል። በስንት ኪሎ 150 ኪሎ ሜትር ከአዲስ አበባ ቁጭ ብለን
ሌሎቹ የተለያየ ማዕከል ሲያገኙ ከመቶ ዓመት በኋላም የው መብራት በቅርብ ነው ያገኙ። ምን ያህል ጫና ውስጥ እንደምንኖር በዛው መማር ነው ያለብን ሁላችን። ሀገራችንን እያሳየን ነበር አይደል? አንድ ወንድማችን ቦታና አላህ ይርሐመው ሸኾቹ ድሮ ጫማ ሩሮቶች ጫማ ውስጥ ጫማ የሚያደርጉት አይነት ነገር አላቸው እና አምጥተን ልናሳይ ስንል በአላህ ደብቁት አለን። እነዚህ ጉረኞች አሁን አምጥተው ነው ሸኾች ድሮ ያላደረጉትን አርገዋል ብለው የሚያሳዩን ብሎ አሳቀን። ለምን መሰላችሁ እንደዛ ያልኩት? ይሄ ማሾ ነው። እንደዚህ አይነት ማሾ አይታችሁ ታውቃላችሁ? እኔ እዚህ ነው ያየሁት። አዎ እና እንዲህ ነው የነበራቸው ማለት ነው ሸኾች በዛ ሰዓት። እነዚህን ሁሉ ማየት ነው እንግዲህ ማሻዎቹ ሳይዛቸው ይለያያል። እነዚህን ሁሉ ነው የነበራቸው። ጨለማ ውስጥ ኤሌክትሪክ ባልነበረበትም ዘመን እንዲህ አይነት አኗኗር ነበር የሚችሉት ማለት ነው። በጣም ዘመናዊ ነው የነበሩት ማለት ነው። ይሄ ምንድነው የሚነግረኛል? ሲዲ ነው። ሲዲ አሁን ነው የሚባለው። ሸክላ ማጫወቻ ይባል የለም። በጣም ፊሊፕስ ምናምን በዛ ነበር የሚታወቀው። ሸኾች ሸክላ ነበራቸው። 100 ዓመት ወደ ኋላ ሄዳችሁ እንድታስቡ ነው የምፈልገው። የትኛው ሸኽ ነው? ቁርአን ምናምን ነው ነገራችን ላይ ዘፈን አይደለም። ምን አይነት ያለው ስልት እንደነበራቸው ማየት ነው እንግዲህ። ይሄ ያው መጠጫ ብርጭቆቻቸው ናቸው። አዎ እሳቸው የጠጡበት ነው። ያው ቅርስ ነው። ይሄም እንደዛው ነው። ትሪም እንደዛ ነው። ይሄ ማማን የመላጊያ ነው ነበር ያልኩት። በሩ ሲሰራ መስጊዳቸው የተሰራበት በር መላጊያ ነው። አሁን ጀበና ያስቀመጡት መስጊዳቸው የተሰራበት ቀመጥ ብለው መላጊያው ነው በር የሚሰራበት። ይሄንንስ ምን ትገምታላችሁ? ቆንጆ ነው እርግብ። እሺ መልእክት መላኪያ። እሺ ይሄ ፋኖስ ነው። መብራት መንገድ ይዞ ድሮ አዎ የሚኬድበት እንደዚህ ተከይዞ የራሳቸው ነው የራሳቸው የሚሉበት የሚንቀሳቀሱበት የነበረ ነው። ይሄ በጣም ጥቂቶቹን ነው ያወጣነው። እንግዲህ ወደፊት ቅርስ ኖሮን ሙዚየም አቋቁመን እነዚህ አይነት ቅርሶች ሰብስበን ሌላ ቦታ ስንሄድ የምናየው ነው አይደለም እንዴ? እኛ ግን ያው በአጋጣሚ ስላልታደልን አሁን ለእናንተ ተብሎ ነው የወጣው። የመሰረቅ ዕድሉም ከፍተኛ ነው። ሰው በረካ ነው ምናምን ብሎ ይዛል። ድሮ ከዚያ ሁሉ ሲመጣ በነገራችን ላይ ሼህ ኢሳ ማህተም አለ። ይሄ ማህተሙ ላይ ወአተሲሙ ቢሐብሊላህ እሱ ነው። እንደዛ አይነት አድርገው ሁሉ ማህተም ነበራቸው። ሌላው ደግሞ ምንድነው ቢዝነስ ካርድ አለ። ቢዝነስ ካርድ አላችሁ? አሁን በዚህ ዘመን ቢዝነስ ካርድ ያለው ሰው አንድ ሰው አለ? ጋሽ ማሙ አለ? እኔ አንድ ቢሮ ነበረኝ ግን አሁን የለኝም። አድራሻ የምንሰጠው ነገር አለ አይደል? ሼህ ኢሳቴ ነው። እኔ ወላይታ አንድ አባታችን ጋር ሄደን አግኝቼ አምጥቼ ሁሉ ያሳየሁት። አቡል ጀበልም ነበራቸው። ምን አይነት ሸኾች ነበሩ? ምን አይነት መሻይኾች ነበሩ? ለኢልም የሚሰጡት ቦታ ምን አይነት ነው የሚለውን እንግዲህ ማየት ነው። ኪታብ ገንዘብ ደረሳዎቻቸው የተቀዱ ካሴቶች ላይ ለምስንሰማ ገንዘባቸውን የሚጨርሰው ኪታብ ይሄዱ ነበር የሚያወጡት። ሼህ ቶፊቅ የሚባሉ የቱርክ ቆንሲል አዲስ አበባ የተዋወቁት መክተባ ቤት ነው። አዲስ አበባ ፒያሳ በነበረው ሼህ ኢሳም እዛ ሄደው ኪታብ ይገዛሉ፣ ያስመጣሉ። ያም ሰውዬ እዛ ይገባሉ። እዛ ነው የተዋወቁት። እዛ ተዋውቀው ሁሉ እንግዲህ ቱርክ በዓለም ላይ አሁን ሞስኮ ምናምን እንደምንለው እስላማዊ መንግስት ስለነበረች የእስላም እንቅስቃሴ ነው መስለኝ በያገው አይደለም እንዴ አሁን። እና በዛን ሰዓት የና ኃይለ ሥላሴ እንቅስቃሴ ሳይሆን ኢያሱን ለመደገፍ ነበር የምታስበው ቱርክ። እና ቆንሲሉ ግን እሳቸው ጋር ከተገናኘ በኋላ ከኢሳ አይሆንም ማለት ኃይለ ሥላሴ ነው አዘውትላም የተወቀለው ማዘንድ የተወሰነ እሱን ተውና ብለው አሉ። የተነጋገሩትን ተነጋገሩ። ሼህ ቶፊቅ ያንን ቆንሲላነት ትተው አጥባሬ ገብተው አግብተው ጉራጌ ሴት 3 ልጆች ሁሉ ወልደዋል። ቆንሲልነትን ትተው በኋላ 15 ዓመት ሁሉ እዚህ ትግል የሚያስተምሩ ነበር። የቃጥባሬ ደርሳ ትግል፣ ዋና፣ ፈረስ ጉግስ የመሳሰሉትን ነገሮች መቻል ግዴታው ነበረ።
እቃ መርፌ መዋዋስ አይቻልም። ወንድና ወንድ አብሮ ለብቻ ሁለት ከሆነ መተኛት አይቻልም። ጌ የሚባለው ነው ካቶሊክ ምናምን የሚገጥመው ችግር አይታችሁ ከሆነ እነዛ ነገሮች እንዳይመጡ ቀድሞ እንትን ያሉ ናቸው። ያንን ሁሉ ስለነበረ እሳቸውም እዚህ ገብተው ቀሩ። ቆንሲል ያስቀሩ ሼክ ናቸው ማለት ነው። ሼክ ተፈተሩ እሳቸው ያዛዩን እንግዲህ ይሄ ቁርአን ነው። ይሄው ተፈተሩ ራሳቸው ቁርአን ረመዳን ብቻ ነው ተራ ቁርአን የሚጀምር እስካሁን ተራ ቁርአን ሸኾቹ ጊዜ ጀምሮ ረመዳን ይገባል። አላህ ከሳቸውም ጀምሮ ሶስቴ ማክተም ይነዛ በላ ቀጥል የሳቸው የምንቀራበት ነው። ይገባል ረመዳን ካለቀ በኋላ ረመዳን ይወጣል። እስካሁን ድረስ أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. الحمد لله جعلنا أولا من أمة سيدنا محمد صلى الله عليه وسلم. الله مسكنا يدرسه الحمد لله. لما جمعنا نبي محمد أمة صلى الله عليه وسلم. كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. الله ين أمة أبلت إلى أمة كلها مكنيتم إلى لأن الأمة والدين تابعا لنبيها ديننا أمة نبياتهم كتاتهم سلفنا نبي محمد صلى الله عليه وسلم أشرف الخلق سلفونه بزام كناية أمة إلى أمة بلد. وحتى قال النبي صلى الله عليه وسلم نبياتنا إن الله حرم الجنة على الأمم السابقة كلها. الله جنة كالكل أدروا إلى أمتك يعني أمتك سايقبوا وكذلك أنبياء سايقبوا يعني خالقوا بجمع بميل نبي محمد صلى الله عليه وسلم ይሄንን ኡመት በዚህ ቢሻራ አድርገውናል። እንግዲህ ከዛ ጀምሮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው በዚህ በአንድ ደቂቃ የሚነገር አይደለም። ሁላችሁ የምታውቁት አላህ ብሎ ደግሞ ዛሬ የተገናኘነው ሼኻችን ሼኹል ቃጥባሪ ቦታ ላይ ተገናኝተናል። የኛ መሻይኾች ሳይበሉ በልተው ሳይጠጡ ጠጥተው ቀልባቸው ሰፊ ብሎም ሐሪማቸውም ሰፊ ነው። እንግዲህ ዛሬ መተን ስናየው እነዛ መሻይኾች የደከሙበት ለዚህ ኡማ ለዚህ ዲን አንድ ነገር ብቻ ሳይሆን የዛሬ ሲገነዘቡ በሶስት በአራት አይነት የሚከፈል ጉዳይ አይተናል። ሰለላሁ ዐለይሂ ወሰለም አንደኛው ሸርዕያን በተመለከተ ዲናዊን በተመለከተ ለዚህ ለዲነ ሙሐመድያ ሰለላሁ ዐለይሂ ወሰለም ያደረጉት አስተዋጽኦ የመሰረቱት ተአሲስ ሁላችን የምናየው ነው። ከሸርዕ አጠባበቅ ጀምሮ እንዲሁም አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረጉልን ቶቻችን ቤት እንደሚቀመጡ ወንዶች ሸርዕ እንዲያስቀምጠው ቤት በኩል እንደሚገለገሉ ይህን ምን ሐይሱ ሸርዕ ያየነው ያው እንግዲህ ሐቂቀተን አልዓቅል ይመይዝ ይላሉ አረቦች። ዓቅል መቼም ራሱ እውቀት አላት ታውቃለች ይላሉና አንዱ በዛ በኩል ስንመለከተው ምን ያክል ጥልቀት ነበረ ለዚህ ለሸሪዓችን ለዚህ ኡማ አስተዋጽኦ ያደረጉት የደከሙት የትቀን የለፉት ይሄ ውጤቱ እዚህ ይታያል። ሁለተኛው ደግሞ ስናይ المؤمن القوي خير من مؤمن ضعيف إلى الرسول صلى الله عليه وسلم. أنكر المؤمن تدكمو يبل طوالانا بحقيقة حتى جسديا انكو أنكر يالو أيدي فربتولو يام بما يتدمو ياينو لمثال ماديا سن الملكة الزبوت علي سنزور كتيم يتلاقي بروجكتوچ نيال በዛ ዘመን ጀምሮ ምን ያክል ረጅም ሐሳብ እንዳለ መሻይኾቻችን ላይ
ሰፊ እውቀት አላህ Subhanahu Wa Ta'ala ሒክማ የሚባል ቀልባቸው ላይ ያፈሰሰለት እውቀት የሚመጣው ዝም ብሎ ከስብይ ብቻ አይደለም ይላሉ ዑለማዎች። ከስብይና ወህብይ ነው። ከስብዩ ምንድነው? በስራ የሚመጣው ነው። ወህብዩን ደግሞ አላህ Subhanahu Wa Ta'ala ቀልቡ ላይ ያፈስለታል። እነዛ ኺያሩ ሚን ኺያር ተሆኑ መሻይኾቻችን ዛሬ አልহামዱሊላህ ሸይኹል ቃጥባሪ ቦታ ላይ ተገኝተን አላህ ወፈቆን እቺን ሩህ እዚህ ቦታ ላይ እንግዲህ አዘልዩን ቀዲም መጀመሪያ ላይ እዛ ውሳኔ ስላለ ነው አንድ ሰው ሐረካ እንቅስቃሴ የሚያደርገውና እንደኔ እዚህ በመገኘታችን አልহামዱሊላህ ረብል ዓለሚን። ሆኖ ግን ተኛ የሚጠበቅ አቂዳችንን መሻይኾቻችን የመጡበትን መንገድ ዛሬም ነገም አጥብቀን ይዘን አይደለም የዛሬ ብቻ ጉብኝት ሳይሆን ተተባበርን አንድ እጅ ድምጽ የለውም ሁለት እጅ ግን ድምጽ አለ። ለዚህ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም إذا مات العبد الصالح قال الملكان الموكلان بكتابة أعماله يا ربي لقد مات عبدك الصالح فأين نقيم بعد موته؟ يقول لهم تبارك وتعالى أقيم على قبر عبدي واحمدياني وهللاني وكبراني وسبحاني واكتب ثواب ذلك في صحيفة عبدي إلى يوم القيامة. يا نبي محمد حديث صلى الله عليه وسلم عندي صالح سو أين ورد يسوي الجنة زي قد يبالو سلي نزل ملائكة وتشلاو لا يالوت يا ربي لقد مات عبدك الصالح. إيه صالح سو تزلك خيرا ياو ذاكرو صائمو قائمو يتنقمت يا ربي إلى النزل ملائكة الله عز وجل من إلى تشوال عقيم على قبر عبدي إذا قبر لا يتقمتنا واحمدياني الحمد لله بلو وكبراني الله أكبر بلو وهللاني لا إله إلا الله بلو وسبحاني سبحان الله بلو واكتبا ثواب ذلك في صحيفة عبدي إلى يوم القيامة. يا يسرى وسرى عندي قرارتك يا ما قدرس عندي قتل الزالة يقولون نايهن أبزازو بمالت النزا خيرኞች النزا صالحዎች النزا ذاكرዎች النزا قائمዎች النزا صائمዎች በመልእክት አጀባ እንደሚቀመጡ ረሱል ሰለላሁ ዐለይሂ ወሰለም አስተምረውናል። ይሄ ደግሞ ተነዛ ውስጥ ተመሻይኾቻችን አልহামዱሊላህ ሸይኹል ቃጥባሪ ዛሬ የመጣችሁ ወንድሞች ይሄ አላህ ተውፊቅ ነው። አላህ ወፍቆን መተናልና እዚህ በመምጣታችን አልহামዱሊላህ ረብል ዓለሚን። የመሻይኾቻችንን አሰር የመሻይኾቻችንን መንገድ ዛሬም ነገም አንለቅም። ጀሰዳችንና ሩሃችን እስከምትለያይ ድረስ አንለቅም። ምክንያት ያስባለን የሚታይ ነገር ነው። ታሪካቸው ተቆጥሮ የማያልቅ ለዲን الاسلام ያረጉት አስተዋጽኦ ለኡማው ያደረጉት እስኪ የማን ነው ብንጠያየቅ እኮ አሁን ይሄ ወፈራሽ ሆነው ታሪክ የለውም። ዑለሞቻችን ግን በሰሜን ብንሄድ በምስራቅ ብንሄድ በደቡብ ብንሄድ በሁሉም ብንሄድ ሲልሲላቸውን ቅድም ስናይ ነበር። ዲያንዩ ሳኒና እነ ዲያንዩ አወል ሸይኹል ቃጥባሪ ጋር ያላቸውን አላቃ ግንኙነት ስልክ አይደለም ያገናኛቸው፣ ያን ጊዜ ቴሌፎን አይደለም ያገናኛቸው፣ የኢማን ቁወተል ኢማን አገናኛቸው። ኡማውን በዛ ለክ ሙወሂድ ነበር፣ አንድ አይነት ነበር። ለዚህም ጀዛኩሙላህ እንዲያላበዛ ይሄንን ዚያራ አሁንም እንቀጥላለን፣ ጀምረናል ገና። ሁላችሁም ወንድሞቻችን የመሻይኾቻችንን ቦታ ለመዘየር በምንችለው ቀድር ለማስከበር የሚያስፈልጉትን ነገሮች ሁሉ መሻይኾቻችን ጋር አብረን ሲራቸውን፣ ታሪካቸውን፣ ሲራቸውን ለማስቀጠል ሁላችንም መነሳት ያስፈልጋል ኢንሻአላህ። ዛሬ ደግሞ አላህ ተውፊቅ አድርጎልን አልহামዱሊላህ ስንመጣም ወቅቱ ሻዕባን ነው የምታውቁት ነው። ብዙዋል አልሄድላችሁ አላስረዝምባችሁም። ጁሙዓ ነው ቀኑም ደግሞ ቀደም ብሎ ተዛ ደግሞ ሚዕራጅ የሚባል አልፏል። 27ኛው ይመስለኛል። ሱብሃነላዚ አስራ ቢዐብዲሂ ምንድነው ያለ ሱብሃነላዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ አለዚ ባረከና ሐውለሁ ሊኑሪሁ ሚን አያቲና ኢነሁ ወሰሚዑል በሲር። አላህ ሱብሃነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሪሳላ ሲያሸክማቸው እንግዲህ 3 ቀን 4 ቀን ውስጥ ነው ይሄው 5 ቀን 6 ቀን ይሆናል ከ27 ወዲያ። ዑለሞች ምን ይላሉ? አህለ ታሪኮች ሙአሪፎቹ
ملس لارجاتهن فصلوا على رسول الله وكانوا في الجنة 40,000 براقا وكلهم مكتوب على جبهاتهم اسم محمد صلى الله عليه وسلم. الجنة عالم لا 40 براق وش نبروا على 40,000 براق 40 براق وش نبروا جنة لا وكلهم مكتوب على جبهاتهم اسم محمد صلى الله عليه وسلم. كلاتهم جنباراتهم لا محمد 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 يبال صحف نبراتهم. አንደኛው ቡራቅ ብቻ ተነዛ ሰውነቱ ከሳ ብሎ የከም ብሎ ቀዝቀዝ ብሎ ፈከዝ ብሎ ለብቻው ለየት ብሎ فأتى إليه جبريل الأمين عليه السلام متانا جبريل الأمين ما بك يا براق منا وانت تحباش براق الله ليت بلا سونت كسا بلوال يكم بلها ما بك على براق من على فوق الحمار ودون البغل براق مالت تبغلو زكي على تهيا كفياله عينو አየበት ላይ እጁ የሚያርፍ ወይ በሮ የሚሄድ ነው ብሏል ዑለማዎች ሙአሪፎች فقال من على منذ سمعت اسم محمد صلى الله عليه وسلم 1000 سنه يا محمد ወሬ ተሰማው 1000 ዓመት ሆኖኛል ወሬው ተደረሰኝ ይጋልበሃል አንተ ላይ ይወጣል ሙሐመዱል አሚን የሚባል አንተን ይጋልበሃል ተብዬ ተሰማ 1000 ዓመት ሆኗል ጆሮ የተሰማ የዛ ሸውቅ ይዞኝ ነው የዛ ናፍቆት አንገብግቦኝ ነው መቼ ይሆናል ብዬ እየጠበቅኩኝ አሁን በዚህ መሐባ ሁኝ ነው እንዲህ ይሆንኩት አለ ቡራቁ የኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያለበት አሁን ሚዕራጅ ያሳልፍ ነው ረጀቡ ላይ ምንድነው ሆነም ሻዕባን ገብተናል ለዚህ ነው መግቢያ ላይ ያመጣሁላችሁ የሰይና መሐመድ ኡመት ያደረገን አልহামዱሊላህ አሁንም አልহামዱሊላህ ለመሻይኾቹ ነው መሐባ ቀልባችን ላይ ኑሮ እንኳን ታሲሩን ይሄንን ሲሩን እንዘይራለን እናያለን የምትለው ሩህ ማግኘታችን አልহামዱሊላህ ስለዚህ ጀዛኩሙላህ ኸይረን መቼም መሻይኾቻችን ቅድም ጠቅሼዋለሁኝ ማን ተማን እንዴት ነበሩ ሲራቸው ታሪካቸው መንገዳቸው ለዚህ ኡማ ያበረከቱትን ሁላችን የምናውቀው ነው ያም መጠበቅ ያስፈልገናል ዛሬ መሻይኾቻችን ቦታ ላይ መተናል እንቀጥላለን ይሄን ዚያራችን ደግሞ በእናና በነዲያና በነሾንከይ በነጫሌ እንደዚሁም ብሎ በነመጂት እንደዚሁም ብሎ ወሃሉ መጀራ ለዝረን ማንዘልቀው የሐበሻ ወርቆች ብዙ ናቸውና ያንን ኢንሻአላህ ሁላችንም እየዞርን ታሪካችን ራሳችን ለማወቅ የነበረውን ኒዕማችን አሁንም ለማስቀጠል አላህ ይወፍቀን እዚህ መተን ደግሞ ሸኾቹ ቦታ ደርሰን አትርፈን የምንሄድ አላህ ምክንያቱም ይላሉ ሉቅማኑል ሐኪም አጠር ላርግላችሁ አንድ ኻዲም ነበራቸው ሉቅማኑል ሐኪም ማለት አገልጋያቸውን በል በጋርዴ ጥሩ ስጋ የምትለውን አምጣልኝ አሉት ሉቅማን በጉን አርዶ ምላስና ለብ ይዞላቸው መጣ አሁንም መልሰው መጥፎ ስጋ የምትለውን እስኪ አሁንም አርደህ ሌላ አምጣልኝ አሉ አሁንም በጉ አርዶ የሉቅማኑል ሐኪም ኻዲሙ ምላስና ለብ አመጣላቸው በሁለቱም ሳይድ ጥሩ የምትለውን ቢሉት ምላስና ልብ አመጣ መጥፎ የምትለውን ቢሉት ምላስና ልብ አመጣላቸው ሉቅማን ተገረሙና ጥሩ ብለህ ምላስና ልብ መጥፎ ብለህ ምላስና ልብ ይዘመጣ ምንድነው አሉት ምላስ ሐቅ ተተናገረች ልብ ጥሩ ታሰበች እንደነሱ ያማረ ስጋ የለም ምላስ በውሸት በቅጥፈት ልብ በጥላቻ በኒፋቅ በዚህ ተተሞላ እንደነሱ ያስጠላ ስጋ የለም አላቸው የመሻይኾቻችን ሲር ምላሳችንን ለዚክር እዚህ መጥቶ ምላሱ ሶላት አለ ረሱል የሚያወርድ استغفار የሚያረግ ምን አሉ ሾንከይ አስተግፊሩላህ ምን استغفار ያው ተዛው استغفار እንኳን ያረጉትን استغفار እንደገና استغفار በለጉለት አያችሁ አስተግፊሩላህ ምን استغفار ያው ሾንከይ يا رب العالمين تز استغفار تمله ይሄንን استغفارين باستغفار እንደገና ለምንሃለውኛል ለዛ እንኳን እጥሚናን ሲያረጉለት አስተግፊሩላህ ምን استغفار ያው እኛ መሻይኾች እኮ ዶሪያቸው ብዙ እንደሚወራው አይደለም ይሄ አሉባልታ ወሬ አይደለም እዚህ መጥቶ መሻይኾቹን ሲዘይብ ምላሱ በዚክር ምላሱ በአውራድ
ምላሱ በሶላት አለ ረሱል ልቡ ተሽቃቅ ተኒፋቅ ተጠላቻ አንድነት ወህዳነት ፍቅርነት ነው የሚያስተምሩትና ለዚህ ጥሪያችንን እናስተላልፍላችኋለን። የመሻይኾቻችንን ሲር ሁሉም ባለንበት እንጠብቅ እንላለን። አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። والله يرجع ሀገራችን ማማን አላህ ያርገው ሀገራችን ማማን አላህ ያርገው ሁሉም ከነ ህዝባቸው አማን አላህ ያርገው አበሻ ዳር ያለው ጠረፋችን ሁላ ዛሬ አማን አላህ ያርገው ከገዥም አማን አላህ ያርገው ዘመኑ መጥጋብ ዘመን አላህ ያርገው የሚወራውን በሽታ ሀገራችን የማይገባ አላህ ያርገው አበሻ ላይ የማይገባ አላህ ያርገው ወህዋ ይህም ያሳያችሁን ወንድሞቻችን ሁላ ዛሬ የተመኛችሁትን ሁላ የምታዩ አላህ ያርገው ደረጃ ላይ የምታድጉ አላህ ያርገው ላሳዩልን ይህም ላደረጉልን ገዢያችን ቢስሚላሂ ረህማን ረሂም ስራቸው የተሳካ አላህ ያርገው ሀገራችንን ፍሬው የሚያሳይ አላህ ያርገው اللهم صل على سيدنا محمد سلام على غوث العباد دائما بلا مدد سلام على غوث العباد سلام على غوث العباد دائما بلا مدد غوث العباد سلام على غوث العباد سلام على غوث العباد سلام على غوث العباد دائما بلا عدد إلا الاستفادة دائما بلا عدد نور الذي خص الهادي دائما بلا عدد مع السلام إلى العباد دائما بلا عدد سلام عليها بلا نفاد دار السجد بالمدد سلام على غوث العباد سلام على غوث العباد دائما بلا عدد صلاة عليها ومع السلام دائما بلا عدد دائما يجب إلى انصراف دائما بلا عدد أنا عليها وصحب الكرام
Salam